ቆይ ላስረዳሽ። እኔ ዝም ብዬ ነው ይቅርታ። ምን ታስረዳኝ? አይ አትሰስስ ሂዱ ለተበቃ ወደ ያዝኩት ኮሌጅ ነው። እሺ ቀመሰለኝ ተነሳ ትጃጃልብኝ። እሺ ነው ምን ሆንኩኝ? ቤተሰብ እንደዚህ እንታወራ አናወራም። ኢየሱስ ስልክ ላሳልታል ታስጨኝ ሰው ኮንታል ምን ሆንኩኝ? ለምን ስልኩ ዘጋው? ሰላም ውድ ቤተሰቦቼ፣ ዛሬ ቀን እንግዲህ በአንድ አሪፍ ሰርፕራይዝ መጥቼላችኋለሁ። ስቀልዳችሁ ሰርፕራይዝ አለም ያበደ ፕራንክ ነው ይዤላችሁ የመጣሁት። ይሄን ቪዲዮ ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ በማድረግ ይሄን አዲሱን ቻናላችን በደንብ አሪፍ እንዲሆን አድርጉ ማለት ነው። ምንድነው ፕራንክ ካላችሁ ትንሽ ለሚ እንግዲህ ስልኳ ከተሰበረባት ቆይቷል። መግዛት አልቻልኩም። ምክንያቱም ሌላ ፋይት ሌላ ማሸነፍ ያለብኝ ነገር አለ። ምክንያቱም አብረን ስለሆነ ብዙ ጊዜ የምናሳልፈው አንድ ስልክ ነው ለጋራ የምንጠቀመው። ስለዚህ ግን አንዳንዴ ሱቅ ስትሄድም ይሆን ነገር ስትሄድ ምናምን ስልክ አስደውሉኝ እያለች እየተቸገረች ስለሆነ ይሄን የምታዩት አይፎን ስልክ ገዝቼላታለሁ እላችኋለሁ። ሰው ባለው ነው ግን ይሄን ስሰጣት ያበደ ፕራንክ አዘጋጅቼ ነው ማለት ነው። እንዴት መሰላችሁ? አዲስ ስልክ ገዝቻለሁ፣ አታውቅም። አዲስ ሲም ካርድ ገዝቻለሁ። ገብታችኋል? ስለዚህ ስልኩን እንከፍተዋለን። የሚገርማችሁ ዛሬ ቀን ጉድ ሆኜ ነበር። ትላንት ማታ ነበር የገዛሁትኝ፣ አስቀምጬው ነበር። ጠዋት ቤተክርስቲያን ደርሰን ስንመጣ ኮምፒውተር ክላስ በእምነት ከፍታ ብንቅርቅር አድርገው ነበር። ግን ለሚ ፎቁ ስትወርድ እኔ እፈጥናለሁ፣ እሷ ትዘገያለች እና አብረን ብንገባ አልቆልኝ ነበር፣ ተበላሽቶብኝ ነበር ማለት ነው። እና በእምነት ትንሽ ከፍተዋለች። ያው አይፎኑ ይሄን ገን ጥላብኛለች። ሌላ ነገር አላበላሸችም። ጊዜ ርስጣት እዚህ ጋር አለ። በቃ ፓክድ ነው እንዳለ። የባትሪውን እንትንም ገንጥለዋለች። ብቻ ይሄን አዲስ ስልክ ስሰጣት ግን እንዴት አድርጌ ነው የምሰጣትኝ? ለሚ እንግዲህ ከእንቅልፏ ትንሽ ነገር ነው የሚረብሻት፣ በጣም ትንሽ ነገር። በጣም ጆሮዋም ሹል ነው። የሆነ ነገር ኮሽታ፣ ትንሽ የኮሽታ ከእንቅልፏ ይቀሰቅሳታል ማለት ነው። ስለዚህ እዚህ ጋር አዲስ ሲም ካርድ አስገባለሁ። ጓደኛዋ ደግሞ አጋጣሚ ቤት ናት ያለችው። ጓደኛዋ ሌላኛው ክላስ እንድትተኛ አደርግና 6 ሰዓት ወይ ደግሞ 7 ሰዓት ለሚ በተኛችበት ሰዓት ጓደኛዋ ጋር ስልክ አወራለሁ። ገብታችኋል? ስልክ በማወራበት ሰዓት ማሪ ስኳሬ ምናምን በጣም ናፍቀሽኛል፣ አሁን ግን ከተራራቅን በቃ አልቻልኩም፣ አላማጣ መምጣት አልቻልኩም፣ ብቻ በሆነ ምክንያት እመጣለሁ ምናምን እያልኩ ዘባርቃለሁ። ገብታችኋል? ስለዚህ ለሚ ካልሰማችኝ ራሱ በደንብ ልጮህ እችላለሁ፣ ይሁን ነገር በጣም ልስቅ እችላለሁ። ለሚ ስትመጣ ቀጥታ ስልኩን ዘጋዋለሁ ማለት ነው። ገብታችኋል? አዲስ ስልክ ነው፣ አዲስ ሲም ካርድ ነው፣ ምን አስቦ ነው? ስለዚህ ይሄ ልጅ ይጀናጀናል ማለት ነው። ማርያምን በጣም ከባድ ነው። ገብታችኋል? ከዛ ምን መሰላችሁ ደግሞ ልጅቷ ስልኩ ሲዘጋ እንድትደውል አደርጋለሁ። ከዛ ሲደውል አላነሳም ካላነሳ ብላ እሪ ትላለች። 100% እርግጠኛ ነኝ። ቀጥሎ የሚሆኑ ነገሮች አሉ። ብቻ አልነግራችሁም፣ ፕራንኩ ጨርሼ አልነግራችሁም። እኔ ያሰብኳቸው ንግግሮች ምናምኖች አሉ። ይሄ ቪዲዮ እስከ መጨረሻ እዩት። ከዛ እንግዲህ ይሄ አይፎን ስልክ ይኸው ካሜራው ራሱ ይታያችኋል። ይሄ ስልክ ያንቺ ነው ብዬ እሰጣታለሁ ማለት ነው። ያወራሁትም ከጓደኛዋ ጋር እንደሆነ አዲስ ሲም ካርድ አለ ለጓደኛዋ ጋር ስልክ የሚገባ አዲስ ሲም ካርድ ነው። ሴታፕ ስታደርጉ በማይነቃ መልኩ፣ ምክንያቱም ስልኩን ስታዩ የጓደኛዋ አይጠፋትም ልትሉኝ ነው ማለት ነው። እና ይሄን ቪዲዮ እንዳልኳችሁ እስከ መጨረሻ እዩት። አይ ሆፕ ትወዱታላችሁ። ይመቻችሁ ጋይስ። ታያችኋል ብዬ ተስፋ አደርጋለሁ። ከሌሊቱ 7 ሰዓት ፈርቻለሁ ነው ያለው። እስኪ እናንተ ብትሆኑ አስቡት ነው። በዚህ በጣም ከባድ ፕራንክ አስቡት። ገብቷችኋል? ነፍሰ ጡር ሆና ልትወልድ ደርሳ እሷ በተኛችበት በአዲስ ስልክ በአዲስ ሲም ካርድ ባሏ እየተጀናጀነ። እንደዚህ አይነት ነገር ምን ገጥሟችሁ የሚያውቃል? በዚህ እኮ ገጥሟችሁ የሚያውቅ ይኖራል። እሺ ለማንኛውም እንደው ሄሎ ወይ እንዴት ነሽ? ዲግ እግዚአብሔር ይመስገን። ሰላም ካንቺ ጋር የሚገርም እኮ ደው በጣም ናፍቀሽኛል። በጣም
ችግር የለውም። ተኝታለች። አትሳቀቂ። እግዚአብሔር ይመስገን ደህና ነኝ። አልጠፋሁም አለ በሩን መታ ያለሁትኝ እሷ እንድትሰማ ምንድን ነው ኳኳ የሚለው ለዛ እንደተነሳ ነው። እናሳ ደህና ነሽ? ሁሉ ሰላም ካንቺ ጋር? የኔ ቆንጆ በጣም ናፈቅሽ። በሰላም ነው? አትተኛም እንዴ? ትንሽ ተኛለሁ። ትንሽ እዚህ ስራ እየሰራች ምን ስራ ይዘዚህ እንደው ስልኩ እሱ ሲስተም እንዴ ረበሽከኝ አባት አሁን ባረበሽከኝ እኮ ተነሳሁ እኮ በቃ እና መተኛት አለብሽ እንዴ? ምንድን ነው ስልኩ? እስኪ የማን ስልክ ነው ያዝከው? ይሰማ ስራ ዕቃ እያጠብኩበት እኮ ውሃ ደግሞ እኔ ክፍል በጣም ማንም ጋር አወራሁ። እንዲህ ቀልድ ከዚህ ስደርስ ምናምን ስትል ነበረ። ምን ነው ደግሞ ስልኩ ሌላ ነው። ምንድን ነው ሞላሽ ነው? እኔ ቆንጆ ከንቀፍሽ ተነስተሽ እዛ አረግሽ ነው ስልክ ያዝከውበት የራስ ነች። የራስ እንደዚህ አይነት ስልክ አለ የሱስ ስልክ እኮ ነው። የሱስ ስልክ ላንሳለታል። የሰው ስልክ ምን ብዬ ነው የማንሳው ታዲያ? እሺ ስጠኝ። እሺ እኔ ላንሳው። አንተ የሰው ስልክ ነው ብለህ ትተህ እኔ ላንሳው። ምን ብለሽ ከነሽው? አይ ምን ተዘለለ እናት ሄሎ ቆይ እስኪ ሄሎ ምንሽ ነው? ምን እየሰራ ነው? በስልክ ምንም እየሰራ ነው። ማን ጋር እያወራህ ነው? ማናት እሷ? እኔ አላወራሁም። የኔ ማን ነው? አንተ ይልሻል ነበር ዮናስ መስያት ነው። ሙንሽ ነው? ኧረ አንቺ ሙንሽ ነው? አንተ በአንተ ማያምር ነገር አታወራም። አንቺ ዮናስ መስያት ነው አልሽ? ሙላል ምንድን ነው? ጥርጥርኛለሽ ነው እኮ ማን ነው ይሄ? ማናት? ስነ ስርዓት ያዝ ነው። ቀድሞ እምነት ከሌለሽ ለምን ትናረሽ? ጸጥ በል ነው። አሁን ዮናስ መስለሻት አልደወለች? ለምን ታስቸግረኝ? እሺ ቅርታሽ ምንድን ነው አትፈልግሽ? ሴት መሆኔን ስታውቅ ዘጋችሁ ስልኩ አይደለም። ምንድን ነው ታስቢው? ዮናስ መስለሻት ጀምሮ ነው። አንተ ዮናስ ማለት ነው።
ካልሆነ እንደዚህ እሺ ተረጋጊ። አታስጮይ በእናትህ ሰው ተኝቷል። ሲስጠላ ለይታ እንደምታስቢው ያለን ተረጋጊ ሆነሽ ነው እንደው ባሰው አንድ ጊዜ ደሳሽ ከዚህ በላይ ማፈል አንድ ጊዜ ክምር ደሳሽ አንድ ጊዜ በማርያም ለምን ይሁን ለምን ይሁን ካልምሽ አንድ ጊዜ ሲንስፈን ለምን በማርያም ስጪኝ ምን አስጨነቀ በማርያም እሺ በማርያም ስጪኝ አንቺ በማርያም ይተሽ ንግግ የምነግርሻለሁ ላሳይሽ ቢሆን ምንም ይሰራል ላስረዳሽ ሲንከርሽ እሺ ይሰጣል እሺ አንድ ጊዜ በማርያም በማርያም ትይዝሽ በማርያም ትብሽ ያሰሽ እንዴ ስነ ስርዓት ያዝ ሙሉታ ስነ ስርዓት ከዚህ በላይ ምን አይነት ጨዋታ አልፈልግም ስነ ስርዓት ያዝ አይላ ምን ይሆን ግን አታው ላሳይሽ ላሳይሽ እንዴት እንደው ላሳይሽ ውስጥ ምን ይሰራ ነው እንዴ ደውልብህ ነው ምን ይሰራ ነው እንዴ አረ ምንም እየሰራ ነው ዝም ብዬ ነው በቃ አሁን ስንት ሰዓት ነው ከሌሊቱ 7 ሰዓት ከምናምን አንተ ኤዲት እያደረኩ ነው ትላለህ አይደለ ኦኬ ስለዚህ ሌላ ታሪክ አለ እኔ የማላውቀው ማለት ነው እንደፈለግሽ ሰጪ ለምን ፊስ ተረጋጋ አይደለም ለምን ተፋጥቻደርኩ የምትለው አንተ ጊዜ ለማባክ ነው ማለት እንደም ዘው አድርገው እሺ ማለት እሺ ጌታ ጀለ ምን ነው በሰት ማን ጋር የምታወራው አንተ ጋር ማሄድ ነገር አታድርግም የማን ጋር ነው የምታወራው ቆይ ላስረዳሽ እኔ ዝም ብዬ ነው ይቅርታ ምን ታስረዳኝ አያት ጌታ ወደ ያዝኩት ኮሌጅ ነው እሺ ቀመሰለኝ ተነሳ ትጃጃልብኝ ጌታ ሆይ ከተከራሽ የሚያነሳ ጌታ ምን ሆነ ነው የተከራሽ ያደረከው ነገር ሳላቅ ነው ይቅርታ በይ ምናምን የምትለው ይተርግኝ እንቀምዘ ጌታ ተነስ በማርያም አትጃጃል ተነስ ነስቢ እንደዚህ ነው አውሮብኝ እሺ ቆይ እንገርሽ እስኪ የተፈጠረው ነገር ወይስ ነው ያሳው እሺ ይሄ ማለት ነው አይደለ ቆይ ላስረዳሽ አይ ምን ያረክ ነው ይሄ አዲሱ አይፎን ያንቺ ስልክ ነው ያንቺ ስጦታ ነው ሁሉም ትጃጃል ከመር ማርያም ያንቺ ስልክ ያወሩትም ጓደኛሽ ጋር ማርያም ያንቺ ስልክ ነው ለቤተሰቦቼ ማሳወቂያቸዋለሁ ኢንተረስት ይችላል አይፎን ገዝቼላታለሁ የሚስቴ ስጦታ ነው እስኪ ማርያም ነው አዲስ ስልክ ኮኔንችን this is prank ሸቃተው ነው አንቺ ትንሽ እንዴት ብለሽ ሰምተሽ ነው አሰሚኝ ብዬ እኮ መጥቼ ልቀሰቅስሽ ነበር እሺ በቃ አሁን በማርያም ተዋል ተስጠላ እንኳን በተናሻ እምን እንላለን ናነሽ እሺ ተወኝ አሁን እስኪ ልረጋጋበት አሳልፈኝ ልተኛበት ትኛለሽ ቁጣ አትሰማኝ ጌታ አትሰማኝ በቃ ሚስትን ፈልግ ወደዛ እርግጠኛ ነሽ አይ እርግጠኛ ነሽ ወይ እኮ አልኩህ እኮ በደንብ እርግጠኛ ነሽ ወይ አሁን ተወኝ ከእኔ ውጭ ባል ፈልገሽ ነው እንደዛ እኮ ላስመጣልሽ እንጂ እኔ ሚስት አልፈለኩም አንተ እኮ ነው በሌሊት ሰው የምትቀሰቅሰው እሺ አሁን ልተኛበት እኔ ገና አይደለሁም አሁን እንቅልፍ ቀስቅሰ ማረፍ አለብኝ እኮ መሰለኝ አሁን አትቀበይኝ ነው እዛው ሽጠው ማለት አይፎን ይለኛል በዚህ ልሸውደኝ ነው ወንቴል እኮ ነው ሰላም ተሳስበኛል ሰው አባቷ ሰላም መሰራላታለሁ እኔ እኮ እንደዚህ አይነት ነገር እሷ ናት ያመጣችው እና ስልክ እኮ ግን ይሄ ስልክ እኮ ግን ይሱ አይደለም አዲስ ሲም ካርድ ነው ይሄ ያንቺ አዲስ ሲም ካርድ ነው ስልክሽ መንገራችን ቤተሰቦችሽ መደወል ለሚፈልጉ 09440282 መጨረሻው ከ0 እስከ 99 ድረሳችሁ በቃ ተውኝ አሁን ደህና አይደለም እኔ ፕራንክ እንደፈለግሽ ያርክሽኛል ለምን እሺ በቃ ፒስ ይመች ያው በቃ አሁን ፕራንክ ተደርጋለሁ አምኛለሁ ልሂድ ልተኛበት እንደዚህማ አይሆንም ጥርግ ስልኩን አልሰጥም እሺ ስልኩን ስጠው እኔ ምን አደርግልኛል ተጀናጅኝ እንደዚህ ድሽ ሞክሪያችሁ ኧረ እባክህ
እውነት እንዴ እኔ እኮ መንገድ ላይ መንገድ ስልክ ስትደውይ አዲስ አበባ በተለይ ለምን ሰው ስልክ ምናምን አያስደውልማ። እዚህ ሚስቴን በቃ አይኔን ጨፍኜ ብዬ እሱንም አይንህን ጨፍነህ ነው እዚህ ይሄ በአይፎን 80 ፕሮ ማክስ እንቀይረዋለን። ፕሮሚስ። አሜን አሜን። አንተ ቀይ